መጤዎች ነን። ከመጤዎቹ ውስጥ አንዷ ነኝ። እኔ ትንሽ ስለ መጤዎቹ ላውራ። እሺ አመሰግናለሁ። በቅድሚያ ሙሉ ክሩን ማመስገን እፈልጋለሁ። እዚህ ክሩ ሜምበር ውስጥ እንድንገባ ስላደረጉ ያው እንደተነገረው እኛ መጤዎች ነን። መጤን ትሪት ማድረግ ከእናንተ ስለሆነ አመሰግናለሁ። ክሩን ተቀላቅለን እየሰራን ያለነው 5 ካራክተሮች አሉት ቲያትሩ። እዛ ውስጥ መልቲ የሚባለውን ካራክተር ከወንድሜ አቤል ጋር ተራ በተራ እየሰራን የምንቀጥል ይሆናል። ፍጻሜውን ያሳምርልን። አመሰግናለሁ። መልቲ ቲያትር ላይ እንደተባለው ከመጤዎቹ ውስጥ አንዷ ነኝ። ስለጋበዛችሁንና አንድ ላይ እንድንሰራ ስላደረጋችሁ እጅግ በጣም እናመሰግናለን። የመልቲ የቀድሞ አባላቶችን ያው አሁን አንድ ላይ እኩል አባል ስለሆንም ከዚህ በኋላ ለሚመጣው እኩል ነን ነው የሚሆነው። መልቲ ቲያትር እንደተባለው 1 አመት ጊዜ ቆይተናል። ይሄ ማለት በልምምድም ስክሪፕት ከመስተካከል ጀምሮ የነበረ ሂደት ነው። በጣም ጥሩ የሚባል ጊዜ ነው። አዲስ እንደመጣ ሰው ሳይሆን እንደ ልቤ የምናገርበት ቦታ ነበር። እኔ በግሌ አዲስ ጓደኞች ከዚህ በፊት በርግጥ ጓደኞች የነበሩ አሉ። የተጨመሩልኝ ግን እጅግ አድርጌ አመሰግናለሁኝ። መልቲ ቆንጆ ጊዜውን የሚመጥን የወጣቶች ጥሩ ቲያትር ነውና ሁላችሁም እንድታዩት እጋብዛለሁኝ። ተደስታችሁ ስቃችሁ ትሄዳላችሁ። አመሰግናለሁ። እኔ ትንሽ ስለ መጤዎቹ ላውራ። ያው በእኛ የቲያትር አካሄድ መሰረት ያው ማንም መጤ ማንም ተቀባይ አይደለም። ያው ሁላችሁም ከኛ ጋር ለቲያትሩ በጣም ስለለፋችሁ በዚህ አጋጣሚ ሱራፌልንም ሰላምንም የሌለው ወንድማችንን ቴዲን በጣም ማመስገን እፈልጋለሁ። ያው እንግዲህ የውር ሰው ይበለን በሚል አመስገኜ ዘጋዋለሁ።